ሰላም መኩኔን ከሪል ቱተርስ ዛሬ ደግሞ ይዤላችሁ የመጣሁት ስለ አናሎግ ቮልቲሜትር ነው። አናሎግ ቮልቲሜትር እንዴት በትምህርት ቤት ውስጥ መጠቀም እንችላለን ካላችሁ ዛሬ እንግዲህ ከኔ ጋር አብራችሁ ቆዩ። ይሄ አናሎግ እንግዲህ ቮልቲሜትር እንዴት ነው የሚሰራው ካላችሁኝ ይሄው መጀመሪያ ኮመን የሆነ ኤሪያው ላይ አንዱን ዋየር ታገናኛላችሁ። ሌላ ሁለት ምርጫ አላችሁ። ባለ 3 እስከ 3 ቮልት ድረስ ነው የምታነቡት ወይስ እስከ 15 ቮልት? ስለዚህ እሱን መወሰን አለባችሁ። እኔ ደግሞ እንደ ምሳሌ ዛሬ ይዤላችሁ የመጣሁት የባትሪን ቮልቴጅ ለማንበብ። አንድ ባትሪ እንግዲህ እስከ 1.5 ቮልት ነው አዲስ ከሆነ። ስለዚህ ሁለት ባትሪዎች ስለሆነ የምጠቀመው ማክሲመም ከ3 ቮልት በላይ አይሆንም። ስለዚህ እዚህ ቮልቲሜትር ላይ ኮኔክት የማደርገው 3 ቮልት እስከሚለው ድረስ ማክሲመም። ያ ማለት የታችኛውን ሪዲንግ ነው የምከተለው። እንደምታዩት ሪዲንጎቹ መሃል ዲቪዥኖች አሉ። አሁን በታችኛውን ብንወስድ እንኳን ከ0 እስከ 1 በ10 ዲቪዥን ተከፋፍሏል። እያንዳንዱ ዲቪዥን 1 ለ10 ሲካፈል 0.1 ቮልት ነው የሚያነባው። ስለዚህ ኦልሬዲ አናሎግ ቮልቲሜትር ሬዲ ነው። እዚህ ጋር ደግሞ ሲሪየስ ሰርኪዩት አለኝ፣ የተዘጋጀ ሲሪየስ ሰርኪዩት አለኝ። እንደምታዩት እሱን ኮኔክት ስዊቹን አበራው። አሁን በባትሪዎቹ መካከል ያለውን ቮልቴጅ ነው የምንለካው። እንግዲህ እንደምታዩት ኢን ፓራላል ነው ኮኔክት የሚሆነው ቮልቲሜትር ሰካው። ስለዚህ ስንት ይላል? ራፍሊ ወደ 2.8 ቮልት አካባቢ ይላል የሁለቱ ባትሪ። ያው ብራንድ ኒው ባትሪዎች አይደሉም፣ እንደዛ ነው ኤክስፔክት የሚደረገው። ልክ በዚሁ አጋጣሚ እስቲ ደግሞ በአምፖሉ መካከል ያለውን ቮልቴጅ ለማንበብ እንሞክር። ያ ማለት ቮልቲሜትርን አመጣና በአምፖሎቹ መካከል ኢን ፓራላል ኮኔክት አደርገዋለሁ። ራፍሊ ይሄም ወደ 2 እንግዲህ ለእናንተ በደንብ የተሻለ ይሆናል ለማየት 8 ቮልት ኦልሞስት እኩል ነው የባትሪ ቮልቴጅ እና በአምፖሉ ላይ ያለው። ግን 100% እኩል ቮልቴጅ ላይሆን ይችላል። ለምን? የተወሰኑ ቮልቴጅ በኢንተርናል ሬዚስተንስ ስላለ አምፖሉ ላይ ብቻ አይደለም ያ ቮልቴጅ ድሮፕ የሚሆነው ማለት ነው። ይህን ይመስላል እንግዲህ ቮልቲሜትርን በተመለከተ።